የኮሜዲያን ወንደሰን ቤተሰብ አሳዛኝ ሁኔታ፣ ሚስትና ብቸኛ ልጁ ከቤት ተባረሩ። ሰሞኑን በድንገተኛ የልብ ህመም ምክንያት ህይወቱ ያለፈው ተወዳጁ አርቲስት ኮሜዲያን ወንደሰን መርዶ ሳይደርቅ አሳዛኝ ክስተት መፈጠሩ ተሰማ። ኮሜዲያኑ በቅድስት ስላሴ ቤተክርስቲያን ከተቀበረ ከጥቂት ቀናት በኋላ ሚስቱና ብቸኛ ልጁ ከሚኖሩበት ቤት መባረራቸው እየተዘገበ ነው። ከ3 ቀን ገደማ በፊት በአንድ የሶሻል ሚዲያ ላይ አንድ ተከታይ እንደገለጸው የኮሜዲያኑ ሚስትና ልጁ ከቤታቸው እንደተባረሩ ተዘግቧል። ከመባረሩ በኋላም የሰፈሩ ልጆች ለሻማ ማብራት ስነ ስርዓት ተሰብስበው የኮሜዲያኑ እህት ሚስትና ልጁ ወደ ቤት ተመልሰው እንዲገቡ ቢለምኗትም በዚህ ጉዳይ ላይ ፍቃደኛ አለመሆኗ ተገልጿል። በዚህም ምክንያት ወንደሰን ከዚህ ዓለም በሞት ከተለየ በኋላ ባለቤቱና ብቸኛ ልጁ ከቀበሌ ቤት ወጥተው ሌላ ቦታ እንደሚገኙ ተገልጿል። ይህ ጉዳይ በማህበራዊ ሚዲያ ላይ ከፍተኛ ቁጣንና ውዝግብን እየፈጠረ ይገኛል። የሟች ወንደሰን ቤተሰቦችና የህግ አካላት ለጉዳዩ ማብራሪያ እንዲሰጡ ጥሪ እየቀረበ ነው። የእርስዎ አስተያየት ምንድነው? ይህንን አሳዛኝ ሁኔታ እንዴት ይመለከቱታል?